አውቀዋለሁ አቤልን መጀመሪያ ጌም ሲጀምር ነው ማውቀው። እሷ ግን አሁን ነው ጌም መጫወት ሲጀምሩ ነው ከእሱ ጋር ሞር መቀራረብ የጀመረችው። ገባሽ? እሱም ደግሞ ለራሱ ኦፖርቹኒቲ ሲል ነው ቤታዮን የፈለጋት። ቢኮዝ ቤታዮ በጣም ፌመስ ናት፣ ሰው ያውቃታል፣ ሰው ይከተላታል፣ ብዙ ሰው እንትን ይላል። ገባሽ? ከዛ እኔ ፌመስ አይደለሁም። እኔ ማን ነው እሷ አሁን ብላክ አድርገው ብትል ብላክ ያደረገኝ እሷ ኦፖርቹኒቲ በእሷ በኩል ብዙ ዩቱብም ሆነ ምንም በእሷ በኩል ስለሚያገኝ ለዛ ነው እኔም ብላክ ያደረገኝ። ገባሽ? እሱ እዛ ጋር አስቀምጮ እኔና እሷ የተጣላንበት ምክንያት አቤል ቤት ስንገባ የሆነች አንዳለች ካዝኔ ያለች ከእሷ ጋር ይነጋገሩ አይነጋገሩ ይጣሉ አይጣሉ አላቅም። ከዛ ካዝኔ የሆነ ኮመንት ትጽፋለች። ስትጽፍ ለካ ቤታዮ ምን ታደርጋለች? በሌላ ስልክ የአቤልን ቤት በስልኳ ኮንትሮል ታደርጋለች። የሰው ኮመንት የሚጽፈውን ኮንትሮል በዛ ታደርጋለች ማለት ነው። ከዛም በኋላ ሚዩት አደረጓት። ሚዩት ሲያደርጓት እኔ አላየውም፣ ወላሂ ለዓዚም ነው የምልሽ አላየውም። ምን ብላ እንደጻፈች ራሱ አላየውም። ሚዩት ሲያደርጓት እንዴ ሚዩት አደረጉኝ ስትል ከዛ አቤል ለምንድን ነው ካዝኔ ሚዩት ያደረካት ምናምን ነገር አልኩኝ። ከዛ ከሚዩት አወጧት። ከዛ እንዴት ከሚዩት ታወጣት አለህ ብላ ቤታዮ ሁለታችንንም ብላክ አደረገችን ማለት ነው። ከዛ እንዴ እኔ ቤታዮ ምን አድርጊያት ነው ብላክ ያደረገችኝ? እኔ ከዛ ስጠይቃት በቅድምታ ስናወራ ስጠይቃት አንቺ ለምን ከሚዩት አውጧት ብለሽ ስላልሽ ነው ብላክ ያደረግኩሽ ምናምን ብላ አለች ስትል እንዴ ሰው እኮ ሚዩት እኔ በምን እንዳለች ምን እንደተባባሉም ራሱ አላውቅም። ከዛ አቤል ቤት ስንገባ እንደዚህ አሉ፣ እንደዚህ ብለው ጻፉ፣ እንደዚህ አሉ። ልጁን ጭንቅላቱን እንትን አረገችው። እስቲ እሷ ሰው ነው ስክሪንሻት አርግቶ የሚያመጣልኝ ትላለች፣ ግን እሷ ቤቷ ቁጭ ብላ በራሷ ስልክ ነው ኮንትሮል እያደረገችው። ልጁን ጭንቅላቱን መረዘችው። ከዛ በዛ የተነሳ ነው ልጁ መርዘው። እኔ እኮ የማይገባኝ ልጁ ጭንቅላት አለው አይደል? ምን ጭንቅላት? ቆይ ሮሚ ልጨርስልሽ። ከዛ ምን ታደርጋለች? አቤል ትለዋለች። እንዲህ ትለዋለች ሮሚ አቤል የውልክ ስክሪንሻት ደረሰኝ፣ የውልክ ስለኔ እያወሩ ነው፣ ስክሪንሻት እንደዚህ ያሉ ምናምን እያለች እንደዛ ስትል ሮሚ ወላሂ ነው ምልሽ። ከዛ ላይ ጀመርኩ ማለት ነው። እኔ ያልኩትን እንትን አልልም አልክድም ማለት ነው። ከዛ ላይ ምን ማለት ጀመርኩኝ? እቺ ሰው ዊርድ አልኩኝ። በጣም ዊርድ ሰው ናት። በራሷ ቤት ቁጭ ብላ የእሱም ቤት ኮንትሮል የምታደርግ ብላክ እንዲያደርገን ያደረገችው እሷ ናት። እኔ አቤል ብላክ አረገኝ አላረገኝ ሁ ኬርስ? የኔም ቢሌን አይከፍልም። ያለሁት አሜሪካ ነው። ገባሽ? የት ሀገር ነው ያለው? እሱም አሜሪካ ነው ያለው። እና በጣም አቤል ማለት በጣም ጥሩ ልጅ የሆነ ወላሂ ለዓዚም ነው የምልሽ ሮሚ፣ እንዴት ጥሩ ልጅ ሰው በአፍ እንኳን ክፉ ነገር የማይወጣ ቤታዮ ስክሪንሻት ደረሰኝ ስክሪንሻት እየላከችለት እንደዚህ ያደረጉ እያለች እየላከችለት። እስቲ ቤታዮ እንደው አንቺ እውነት የክርስቲያን ልጅ ከሆንሽ እስቲ መጽሐፍ ቅዱስ ምለሽ እኔ በራሴ ስልክ አይደለም ኮመንቶቹን ያነበብኩት ብለሽ እስቲ ማይ አንቺ። ቆይ ሙላ አንድ ነገር ልንገርሽ። ለምሳሌ አንቺ ጋር እያወራው ሌላ ስልክ አለኝ አሁን ለልጄ ሰጥቼው ነው። ምናልባት አንቺ የምፈልገው ነገር ካለ ለምሳሌ ጊፍት እንኳን ስንጫወት ለምሳሌ ለአንድ ሰው እኔ እንድሸነፍ ፐርፐዝ አንዳንድ ሰው ሊያናድድሽ ለዛ ሰው ጊፍት ሰጥቶ አንቺ ማስቀጣት የሚፈልግ ሰው አለ ነው። እንደዛ አይደለም ሮሚ ይሄን አይደለም ገብተን ማነው እንደሚያደርገው ብለን በገዛ ስልኬ የሚሰደረገውን ኮመንት ምን የማየት እችላለሁ። ቤታዮ አይተሻ ከሆነ ከሱ ጋር ስትጫወት የተለያየ ሰው ጂጂን ጀምሮ ሁሉም አይን ይጥልባቸዋል። ስለዚህ እሷ ፈልገው አይደለም። እኔ ቤታዮን አውቃታለሁ። የራሷ ቦይፍሬንድ አላት። ለእንደዛ አይነት ነገር የምትፈልገው ሚዲያ ላይ መቀለድ። ትናንታውን የእንትናን ባል አስገብተው ነው ነበር። አንዳንድ አሁን እኔ አንድ ነገር ንገርሽ፣ እሷ ትፈልገው አትፈልግም ዳስና ማይ ፕሮብሌም። እኔ ማይ ፕሮብሌም እዝ ሁልጊዜ እሷ ጋር እኔ ችግር የለብኝም፣ ከቤታዮ ጋር ችግር የለብኝም። ይሄን እንድታውቅልኝ ፈልጋለሁ። ኤን ሰከንድሊ ደግሞ ቅድም ጆከር እንትን ሲል ስትገባ ሳያት የሆነ ነገርም ስለደረሰኝ እሷ የተናገረችው ስለደረሰኝ ነው እቺ በረሮ ብዬ እየተናገርኩት። ገባሽ ሮሚ? እሷ በስልኳ ሆነ የአቤልን ቤት ኮንትሮል እያደረገች ልጁን ብላክ እንዲያደርገን ያደረገችው እራሷ ናት። ገባሽ? አቤል ከመሬት ተነስቶ ብላክ አላደረገንም። አንደኛ ነገር ደግሞ አቤል እኔ ከሷ በፊት ነው ማቀው። ዊ ነው ኢቻዘር በደንብ ነው የምንታወቀው። አቤል ጌም ሲጀምር ነው እኔ ማቀው። የመጀመሪያ ፐርሰን የእሱ ጊፍት የነበርኩት እኔ ነኝ አቤል። አቤል ደግሞ መካድ አይችልም።
አንቺ ራስሽ እኔ ጸቡን በማላቀው እናንተ ምን መሆናችሁ በማላቀው አስገባውሽ። እብን ሙና መሆንሽን አላቅም። ጎትቶ የሚያስገባሽ ቤታዮን ሰደብሻት። ቤታዮ ጓደኛዬ ናት። ማንም ሰው በረሮም ላይ ስትሰድቢ እሷ እንደሰደብሻት የማውቀው ነገር የለም ጸባችሁን ስለማላቅ። ስለዚህ እኔ ቤት ገብተሽ ፌር ነው ወይ ቤታዮ መናገር? ፌር አይደለም። ይሄ ፌር አይደለም። ስላናደደችኝ ነው ሮሚዬ። እኔ ጥፋተኛ ኮንኩኝ እኔ ይቅርታ ከዚህ በፊት ይቅርታ ጠይቂያት ማለት ነው ሮሚ። እኔ ቤታዮ አንቺን አልጠላሽም እኔ ወድሻለሁኝ ብዬ እንትን ስል ሮሚ ወላሂ ቪዲዮን ልክልሻለሁ። ቪዲዮን ሪኮርድ እሷ ናት ሪኮርድ እንድደረግ አድርግታ ፖስት ያደረጉኝ። እኔ ፖስት ቢያደርጉኝ ባያደርጉኝ አም ቴሊንግ ዩ ዳት ትሩ እሷ ናት ሰውን ኮንትሮል ማድረግ ትፈልጋለች። ይሄንን እነግርሻለሁ ደግሜም ደጋግሜም ማለት ነው። ግን እኔ ኮንትሮል ማድረግ አትችልም። መናገር ከፈለግሽ ደግሞ እኔ አለሁልሽ። ቤታዩ ከስር እየጻፍሽ ነው። ከፈለግሽ አስገቢያትና ታውራ የምታወራው ነገር ካለ ስክሪንሻት አደረግኩ የምትለው ደግሞ ልንገርሽ ጂጂ ይኸውልሽ፣ ከዚህ በፊት አንቺ ከማን ጋር እየተጣላሽ ነበር? አይ ዶንት ኖ ከሄለን ጋር ነው መሰለኝ። የዛኔ ሄለን ጋር አንቺ እየተናገርሽ ቤታዩ ምን አለች መሰለሽ? ሄለንን እየሰደበች አንቺ ለሮሚ ጊፍት ስትሰጪ ነበር። ገባሽ? እንጃ ሄለንን ይሁን ማንን ይሁን ብቻ የሆነ ሰው እየተናገርሽ ነበረ ከዚህ በፊት ማለት ነው። ያ ጊፍት ስለሰጠውሽ አንቺ ለሮሚ ጊፍት ሰጠሽ ብላ ሁሉ ተናግራኛለች። እንደዚህ ብላ አለች ማለት ነው። ከዛ እኔ ደግሞ እንዴት ብዬ ላስረዳት? የምትረዳ አይነት ጭንቅላት የላትም። ትምህርት የተማረች ራሱ አይመስለኝም እኔ። ቢኮዝ አንድ ሰው ይቅርታ ካለ እኔ እኮ እሷን እኮ ፈሪ ቆይ ቡት ሆድዬ አንድ ጊዜ ይችን ነገር ልጨርስና ከዛ ወርዳለሁ። ችግር የለውም። እኔ አይደለሁ ኦኬ። እሷ ናት ሚዩት የምታደርገኝ። ሚዩት እንዳታረገኝ እኔን ለመናገር ከፈለገች በተራሽ ትገቢና ታወሪያለሽ። የፈለግሽውን ከፈለግሽም የፈለግሽውን ኖ ቤታችን ቤት አያስቀምጡኝም። ማርያምን ነው የምልሽ። እኔ ቤታ ቆየ በማርያም ልንገራት ለቤታ እኔ ለሙናም በሁለታችሁ መሀል እኔ ምንም የሚያገባኝ ነገር የለም። ግን ሙና እዚህ ቤት ሆና ዲስሪስፔክት እንድትደረግ ስለማልፈልግ ሌሎቹን ነው እንጂ ጥሩ ጥሩ ነገር ደግሞ አይደለም የጻፉት። በጣም ስድብ ነበረ። ለዛ ነው ስክሪንሾት ካላ ከፈለሽ ለሮሚ ልኬላት ማየት ይችላል። እየተሳደቡ ነው። ለዛ ነው እኔ በሁለታችሁ መሀል የሚያገባኝም ነገር የለም። ጣልቃ ገብነትንም አልፈልገውም። ጸባችሁንም አላውቅም፣ ምንም አላውቅም። በጣም ስለተሰደበች ነው ደግሞ አንድ ስታንድ ያረኳቸው ስድቡ እንዲጠፋ ማለት ነው። ምንም ማድረግ አልችልም እኔ ይኸውልሽ። የኔ ቆንጆ አንድ ጊዜ ከዛ የሆነች ሩም የምትባል ልጅ አለች ታውቂያለሽ ሮሚዬ? በጣም ቆንጆ የሆነች ልጅ በጣም የምታምር ልጅ አለች እና እሷ ከአቤል ጋር ጓደኛ ናቸው። ከቤታዮ ጋር ሲጣሉ አንድ ጊዜ እኔና ቤታዮ ስለተጣላን፣ መቼም የተጣላ ሰው የኔ ቆንጆ የኔ ብርቱካን የኔ ምናምን አይባባልም አይደለም እንዴ? ከዛ ሩቤት ገባውኝና አንቺ እኮ በጣም ቆንጆ ልጅ ነሽ፣ ዝም ብለሽ ከሚሰድቡት ሰው ጋር እና ከእንትን ከሚሉት ሰው ጋር አትነጋገሪ፣ ዩ አር ጎርጀስ ምናምን ብዬ ቴክስት አድርኩ። እሷ በሌላ ስልክ የሰው ቤት እየገባች ስክሪንሻት እያረ ሰው ላከልኝ ትላለች። ግን የላከላት አለም እሷ ነው በየቦታው። ጂጂ ቤትም እንደዛው፣ አንቺ ቤትም እንደዛው፣ ዮኒ ቤትም እንደዛው በየቦታው ትላለች። እኔ በየቦታው አልሄድም። እኔ በጣም ማግኘት እኔን ከፈለግሽ ሮሚ ቤትና እድሪስ ቤት ነው የምታገኘኝ ማለት ነው። እኔ ጨርሻለሁኝ። ከአሁን በኋላ ስሜን እንዳታነሳ፣ ስሟላ አናነሳም። ኦፖሎጂም አይገባትም። እውነቱን ነው የምነግርሽ ሮሚ። ወላሂ ከዚህ በፊት ይቅርታ ጠይቄያታለሁ። ይቅርታ የጠየኳት አሮጊት ምናምን የምትለው ከአንቺ ባንስ ነው እንጂ ከአንቺ አልበልጥም የኔ ቆንጆ። ጨርሻለሁ ሮሚ። አንድ ነገር ልንገርሽ፣ ቤታየውን ፍሬንዴ ናት። አንቺም ባገኘዎች ሰዓት እስከማቀሽ ድረስ ለሰው ሃይማኖት ብሔር ሳትረጂ የምትረጂ የአዲስ አበባ ልጅ ነሽ። ፋራ አይደለሽም፣ ይገባሻል። የሚያጣላችሁ ነገር አሁን ይሄ ነው የሚባል የሚጨበጥ እንደዚህ ሊያደራርጋችሁ የሚደረግ ነገር የለም። ስለዚህ አንቺም በእኔ ቤት እሷን ዲስሪስፔክት ማድረግ አልነበረብሽም። ጸባችሁን ውጭ የጀመራችሁትን ጠብ ውጭ ነው መጨረስ የለባችሁ። ጸብ እኔ ቤት ይዛችሁ መምጣት አግባብ አይደለም። ቢኮዝ ከቤታዮ ጋር ከተጣላሽ እኔ ቤት ገብተሽ እሷን መሳደብ ስታያት ለእኔ ጥሩ አይደለም። ለምን ሁለታችሁንም እንደማከብራችሁ ቤታ እንደምቀርባት እያወቅሽ እኔ ቤት ገብተሽ ስለገባሽ ብቻ እሷን ዲስሪስፔክት ማግባት
ይሄን እኔ አክሴፕት አላደረገውም። ሙና እወድሻለሁ፣ አከብርሻለሁ። ቤታዮ ቤትሽ ሆኜ ስለተናገርኳት ይቅርታ፣ አይገባም። እንደዛ ማድረግ አልነበረብኝም። እንደዛ ብዬም ስለተናገርኩ በቤትሽ ሆኜ ያው ልክ ነው። ማንም አይፈልግም እንደዚህ አይነት ነገር። እሷ ሮምዬ እኔን አታውቀኝም፣ ገባሽ? እኔ ሰው ረዳለው፣ ሰው እንትን እላለሁ። ስለማታውቂያት ነው እንጂ አትጣሉም ነበረ። ሚስ አንደርስታንድ ለመሰለሽ አሁን የቅድሟን ልጅ የተጣሏት እኔ አላውቃትም። ገብታ ቤቴ ምንም በማላውቀው ነው ዲስርስፔክት ያደረገችኝ። የሰው ልጅ አንቺን አሁን እኔ ያቅሻለሁ፣ ቤታዩ አታቅሽም። ብታቅሽ ኖሮ አትጣላም። ምን አይነት ሰው እንደሆንሽ ሮሚ። ከዚህ በፊት ይኸውልሽ እንትና ታውቂዋለሽ፣ ኩማን ታውቂዋለሽ? ኩማ ወላሂ ላዚም እንደዛ ስትል ወይኔ ተቸግሯል ምናምን ምናምን እያለ እንትን ሲሉ ወላሂ ገብቼ የእሱን ቁጥር እዛ ላይ ጽፈው ነበረ። ቁጥሩ እንትን አድርጌ ማንም እኔ እንትን አላለም፣ ግን እሱ ያውቃል እኔ እንደላኩለት ማለት ነው። እሷ በተናገረችው ነው እኔ ኩማን የረዳሁት። ገባሽ? እሷ እኔ አታውቅኝም። አንድ ሰው ልጅ ወይ ቢዩቲፉል ሺዝ ቢዩቲፉል ሞር ዳን ዩ ምናምን ብዬ ስላልኩኝ ነው እሷ በጣም የተናደደችው። አንደኛ ነገር ደግሞ በአቤል እኔ ሂዝ ማይ ፍሬንድ ኤኒዌይ ኖ ማረዋት ብላክ አረገኝ። አሁን እኮ በጣም ቢግ ዲል ያደረገችው ብላክ አረጋት ምናምን ምናምን። ብላክ አረገኝ አላረገኝ እኔም ቢል አይከፍልልኝም። ኤኒዌይ ለመጀመሪያ ይቅርታ ብዬ ለተናገርኩትን መልሼዋለሁኝ። ይቅርታ አይገባም። ግን ሮሚ አንቺ ቤት ሆኜ ስለተናገርኩ በጣም ይቅርታ አድርገኝ። አንቺን ነው ይቅርታ የምጠይቀው እንጂ ቤታ ገስ ትጠይቃለች። አንቺን ይቅርታ ጠይቀ። እኔ ሚዩት ገብቼ እገባለሁ። የፈለገችውን ትናገር። ወላሂ እስከምጨርስ አልናገርም። አዎ ለመሰለሽ ይኸውልሽ፣ ሁለታችሁም ስለማትተዋወቁ እንጂ አሁን የምትጣሉት ነገር ምንም የተጨበጠ ነበር። ሮሚዬ ይቅርታ ብዬ እኮ ጠይቂያታለሁ። ይቅርታ ብዬ ጠይቂያት ከዛም በኋላ ወላሂ ብዬ እኔ ቤታዮ አንቺ እኔ ወድሻለሁኝ፣ አንቺ ግን እንደ በየቦታው ሰደብሽኝ። ብትወጂ ኖሮ ሰደብሽኝ። አዎ ምንም ሳላረግሽ ብላክ አስደረግሽኝ አልኳትኝ። ለምንድን ነው ብላክ ያደረገችኝ? እስቲ ትናገር። ብላክ ያደረገችብኝ ምክንያት ትናገር። እኔ የአክስቴ ልጅ እሷን በኮመንት ስለሰደበቻት ሚዩት ሲያደርጓት አቤል ለምንድን ነው ካዝኔን ሚዩት ያደረግከው ብዬ ስል ከዛም በኋላ ቤታዮ እንዴት ከሚዩት ታስወጫታለሽ ብላ በዛ ምክንያት ነው እኔም ብላክ ያደረገችኝ። እኔም ብላክ ስታደርገኝ እኔም ደግሞ በዛ የተነሳ ተናደድኩባትና ሁሉም ሰው ጂጂም ስሟን ስታነሳ አብሬ ከነሱ ጋር ማሽቃበጥ ጀመርኩኝ። በተነሳ ቤት እኔ አሁንም የፈለገችውን ስክሪንሻት ብታመጣ ከሷ ቲፎዞዎች የሚሳደብ በላልሳት እኔ ሺዝ ሶ ዊርድ ሺዝ ራኩን ምናምን ብዬ ነው እንደውም የተሳደብ። እኔ ስድብ የሚባል እንኳን አልችልበትም። እስቲ እንደውም መጥፎ ስድብ ተሳደበች ብላ ስክሪንሻት አምጥታ ከተናገረ ዛሬ በአንቺ ፊት እኔ ቤታዮን ይቅርታ ጠይቃታለሁ። ጨርሻለሁ።